ወደ ሜክሲኮ አካባቢ ስትመጡ ይሄ ህንጻ በኮሪደር ልማት አለመፍረሱ ፊት ለፊት ላይ ምናምን ወንዝ ከስር ወንዝ ነበር ማለት ነው። እኔ በጣም ነው የገረመኝ። በጣም መንገዱ ቢዚ ነው ምናምን፣ ኮንዶሚኒየሞቹ ፑል ቤት አለው፣ ምግብ ቤት አለው። የአዲስ አበባ ገጽታዎችን በደንብ አሳያችኋለሁኝ። አሁን ላይ ያው ሰንጋተራ ነው ያለ ነው። ሰንጋተራ ህንጻ ይታያቸዋል አይደል? በደንብ ያው ሰንጋተራ ልጆች ያው ህንጻውን አስጎብኛቸዋለሁ። በቀጣይ ሌላ ቦታዎች እንሄዳለን። ዚስ ኢዝ አዲስ አበባ። ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ አበባ ነው። ባይ ዘ ዌይ እዚህ ሰፈር ቀን ላይ ብትመጡ ማለት ነው በጣም ብዙ ሰው ነው ያለው። የሥራ ሰፈር ነው፣ መርካቶ በሉት። ኢቭን እነዚህ የምታያቸው ኮንዶሚኒየሞች ምናምን ምግብ ቤቶች ምናምን ፑል ቤት አለው፣ ምግብ ቤት አለው እና የሚገርም ሰፈር ነው። አሁን ላይ ስታዩ ግን ምንም ወፍ የለም በዚህ ሰዓት። የላችሁ በማታ ቪው አያችሁ አይደል? ይሄ የምትመለከቱት ወደ ፒያሳ ምናምን የሚወስደው መንገድ ነው እና ጽድት ያለ ስፓት ነው ሰፈሩ ራሱ። የዚህን ህንጻ ኢንጂነር በጣም ነው ማደንቀው። ህንጻውን ሳየው በጣም ደስ ይለኛል እና እዚህ አካባቢ ባንኮች ይበዛሉ ጋይስ እና በደንብ ውስጥ ላይ ገብቼ ምናምን አሳያችኋለሁ። የባንኮች መንደር ነው መሰለኝ፣ አሳያችኋለሁ በደንብ እና ሰብስክራይብ ማድረጋችሁን ግን እንዳትረሱ። አሁንም ቢሆን እዚህ ያው የባንኮች ኤሪያ ነው እንዳልኳችሁ። እዚህ ጋር አዋሽ ባንክ አለ፣ ከጀርባው ንግድ ባንክ አለ፣ ንብ ባንክም አለ ይመስለኛል። እና እንዳልኳችሁ ነው እዚህ አካባቢ ባንኮች ይበዛሉ ምናምን ነገር። በጣም ያበደ ስፓት ነው ምናምን ነገር ደስ ይላል በጣም። አያችሁታ እንዴት እንደሚያምር እና ይሄ አዲስ አበባ ነው እያላችሁኝ ነው። የአዲስ አበባ ህዝብ ኧረ ላሽ የት ነን? ወደ ሜክሲኮ አካባቢ ስትመጡ ይሄ ህንጻ በኮሪደር ልማት አለመፍረሱ በጣም የሚገርም ነገር ነው። ያበደ አርክ ነው። የሚገርም ህንጻ ነው። በጣም የምወደው ህንጻ ነው እና እንደምትመለከቱት አለ መጣችሁ ምናምን ሹፍት ራሱ አርኪቴክቸሮች በዚህ አጋጣሚ ነግራችኋለሁ ትላለህ። ዚስ ኢዝ ከየትኛውም ቦታ የሚታየው ንግድ ባንክ ህንጻ ነው እና ውበቱ እንደምትመለከቱት come on, what a view. This is ንግድ ባንክ ይላል። እንዴትም ብታነሱት ይገባል ህንጻ በዚህ እንዴትም ማለት ነው። እና ንግድ ባንክ ህንጻ ምን እንደሚያላየው ቀርጻችሁ ራሱ አጨርሱት። ይሄ ደግሞ ፍሉሃ አካባቢ ስትመጡ ነው እና ንግድ ባንክ ምናምን ይላል። ምን እንደሆነ እንጃ ብቻ አምባሳደር ፓርክ ነው። ቅድስት ተደርጎ ተሰርቷል። በጣም ነው የሚያምረው። ይሄው እንደምታዩት ነው አምባሳደር ፓርክ ጋር ምንድነው ግን ይሄ ነገር መድፍ ነው? ምንድነው ይሄ ነገር? እኔ አልገባኝም። እዚህ ጋር እንደዚህ ኦፕን የሆነው ባይ ዘ ዌይ ስቴዲየም አካባቢ የነበሩት የሆኑ ቤቶች ነበሩ አይደል? እዚህ አካባቢ ከነኔ የፈረሱት ግን እዛ ቦታ ላይ የነበሩም አይመስልም። መረላሽ ንግድ ባንኩን ካበደ ስፓት ቦታ ትላለህ። በነገራችን ላይ እዚህ አካባቢ የነበሩ እንትኖች ናቸው ፈርሰው የነበሩ ሁላ አይመስልም ቦታው ላይ እና ወንዝ እንዳለ ምናምን አላውቅም ነበር። ነገር እዚህ ጀርባቸው ላይ ወንዝ ነበር ማለት ነው። ይሄ የምታዩት ቦታ ላይ
ወንዝ ነበረው ዘመዴ እና አንዴ ኦፕን ሲሆን ነው እንዳለው የሚያወቁት። እዚህ ቦታ ላይ ብዙ ትዝታ ያላችሁ ሰዎች ትኖራላችሁ፣ በዛ በስቴዲየም በኩል ማለት ነው። ወጥቼ አሳያችኋለሁ በደንብ። እዛ ጋር ምንድነው የሚታየኝ ነገር? ከማን እስቲ እንድረስበትና አሳያችኋለሁ በደንብ። እዚህ ጋር እንደዚህ ጨለም ያለው ቦታ እንደምትመለከቱት እዚህ ቀይ መስቀል መውጫዋ ጋር ማለት ነው ፊት ለፊት ላይ ምናምን ወንዝ ከስር ወንዝ ነበር ማለት ነው። እኔ በጣም ነው የገረመኝ። በጣም አሁን ወደ ቀይ መስቀል መውጫው ጋር ነው እየሄድን ያለ ነው ሰዎች እና ከዚህ ጋር ንግድ ባንኩ በደንብ ነው የሚታየው ነው የምላችሁ። እዚህ ጋር እያችሁታ በቃ ክፍት ሆኗል። ምንም ነገር የለውም። ሜዳ ነው፣ ዛፍ ምናምን ነው ያለበት። ወፍ የሚባል ነገር የለውም። እንዲህ ኦፕን መሆኑ ምናምን ደስ ይላል። ግን እስቲ እናያለን። ፋይናሊ ብቻ እያየነውም ነው፣ ግን እናየዋለን። ደስ ይላል፣ በጣም ያምራል። በተለይ ማታ ላይ ምናምን ወክ ስታደርጉ የሚገርም ነገር ነው ያለው። በጣም የሚገርም ነገር ማለት ነው። ቤቱን ሰብስክራይብ ማድረጋችሁን ግን እየረሳችሁት ነው። እናንተ አይደብራችሁም እንዴ? ምንድነው ይሄ ነገር? ይሄ ብረት ነገር እኔ አልገባኝም። የገባችሁ ሰዎች ካላችሁ ተናግሩኛላችሁ። እና እየቀረባችሁ ስትመጡ ደግሞ ሞር በጣም ግዙፍ ነገር ነው። ያው ዝም ብሎ የተሰራ ነገር አይመስለኝም። የሆነ ሜሴጅ ይኖረዋል ብቻ። ምንድነው ግን ያው ሲታይ ምን እንደሆነ ባናቅም ሜሴጁን እስቲ ሰምተን እንነግራችኋለን። ያወቃችሁ ሰዎች ደግሞ ከስር ኮሜንት ላይ እንደዚህ ነው በሉን። ሰብስክራይብም አድርጉት። ዋው እንላለን። This is the city. This is the city. እና ደግሞ እዛው ወደ ጊዮን አካባቢ ደግሞ ስትሄዱ እነዚህ አይነት ድራፍት ምናምን መጠጣት ትችላላችሁ ትላለህ። ስፈልጉ ደግሞ እንደዚህ አይነት ድራፍት ታገኛላችሁ። ስፓቱ ያበደ ነው። በቃ ቪው ምናምን ያበደ ነው። ስቴዲየም መስቀል አደባባይን እያያችሁት ምናምን ማለት ነው። ምርጥዬስ ነው። ግን ሰው የለም። በእናት ብቻዬን ነው አሁን ራሱ ያለሁት እዚህ ስፓት ላይ አታዩት? አንድ ሰው የለም ቦታው ላይ ማለት ነው። አይ ቲንክ ሰዓቱ ይሁን ምን ይሁን አላውቅም። ሰው የሌለበት ቦታ ድራፍት እየጠጣሁ